እንደዚህ የቆመ ሾክ ነበር ፕሮኮልት መንገድ ነበር እነዚህ በአጣጥ ማዞሪያ ጉንችሬ ቆሴ ጌጃሌራ መንገድ ላይ ሲነሱ የቆዩ ችግሮች ናቸው አሁን ከጉንችሬ መስኩት ያለው ነገር በጣም አስቀያሚ መንገድ ነው እንኳን በክረምት አሁን በጋ ላይ ያለው ራሱ በጣም አስቀያሚ ነው ከስብ ባለስራዎች እንዳለ ይጨርስብን ያለ ነው መንገዱ እጅግ በጣም ያስቸግር ነበር ቀኑ ሙሉ ነው ጧት 12 ሰዓት ተነስተን እዚህ እስኩት የምንደርሰው ለምሳሌ 9 ሰዓት 10 ሰዓት አካባቢ ነው መንገድ ባለመኖር የተነሳ አቧራ በጣም ያስቸግረን ነበር የቤት እቃችን በአቧራ ተሸፍኖ ነበር ህክምና ለማግኘት እንኳን በቃሬዛ ነበር የምንመላለሰው እነዚህን ችግሮች በነበር ለማስቀረት የኢትዮጵያ መንገዶች አስተዳደር የዚህን መንገድ ግንባታ በማከናወን ላይ ነው መንገዱ አጠቃላይ 97.1 ኪሎ ሜትር አካባቢ ይሸፍናል የፕሮጀክቱ ዋጋ ወደ 5.1 ቢሊዮን ብር አካባቢ ዋጋ ሲኖረው ሙሉ የኮንትራት ወጪው በኢፌድሪ መንግስት የተሸፈነ ነው ትላልቅ ከተሞችን በስሩ ያስተሳስራል እንዲሁም አራት ትላልቅ ስፐር ሮዶች ወይም ደግሞ ተገንጥለው የሚገቡ ትላልቅ አራት ከተሞችን የሚያገናኝ የመንገድ ክፍል አለው ሶ መንገዱ በዋናነት ሶስት ትላልቅ ዞኖችን ያገናኛል በተጨማሪ በአካባቢው የሚመረተውን ሰብልና የተለያዩ የግብርና ምርቶች የአካባቢው አርሶ አደር ወደ ገበያ አውጥቶ በቀላሉ ለማቅረብ ምቹ ያደርግለታል ማለት ነው እስከ ሰኔ መጨረሻ አካባቢ 46% እናደርሳለን ብለን እናስበው ፕሮጀክቱን በአጠቃላይ ግን ፕሮጀክቱ የማጠቃለያ ምዕራፍ ይደርሳል ብለን ያስቀመጥነው ያው በውሉ መሰረት በሚቀጥለው አመት ይጠናቀቃል ብለን አቅደን እየሰራን ነው በፕሮጀክቱ የግንባታ ሂደት ላይ ስራዎችን በተያዘላቸው ጊዜ ለማስኬድ እየተሰራ ይገኛል ፕሮጀክቱ ላይ ሁሉም አክቲቪቲዎች ነው ያሉት እንዳልኩሽ የስትራክቸር ስራ አለ የእርዝ ወርክ ስራ አለ እርዝ ወርክ ብዙ ፓርቶች አሉት የድሬኔጅ ስራ አለ የስትራክቸር ይሄ ነው የአስፋልት ስራ አለ ሳቤዝ ቤዝ ኮርስ አስፋልት ሁሉም አክቲቪቲዎች ኦን ናቸው አሁን እስከ ሰኔ ድረስ ምን ተረጥረው ያው ዝናብ ሁኔታ ነው ዝናብ ሁኔታው ደግሞ ከተሻሻለ እዛም በላይ መስራት እድል አለ ሚኒመም ግን 46% ለማድረስ ቅዳችን ይዘን እየሰራን ነው መንገዱ የሚፈለገውን አገልግሎት ለመስጠት በሚያስችለው የጥራት ደረጃ እንዲገነባ ክትትልና ቁጥጥር እየተደረገልን ነው የራም ከተላቸው ስታንዳርዶች አሉ ፕሮጀክቱ የራሱ ላቦራቶሪ አለው የመመርመሪያ የኮንክሪት የአፈር የሁሉም የማቴሪያሎች ለዚህ ግብአት የምንጠቀማቸውን ማቴሪያሎች የሚመረመርበት መሳሪያዎች የተሟሉለት ነው ሁሉ ጊዜ በየሰዓቱ በየጊዜው የኔ ስራ ሲሰራ ተከታታይ ባለሙያዎች ያሉ በእያንዳንዱ እሱን በመከታተል ስራው ይሰራል 3 ዞኖችንና 6 ወረዳዎችን በቀላሉ የሚያገናኘውን መንገድ የሚጠቀሙ የህብረተሰብ ክፍሎች ጥያቄያቸው ምላሽ በማግኘቱ የተሰማቸውን ደስታ አጋርተውናል አሁንማ መንገዱ እየተሰራ በመሆኑ ትራንስፖርት መጠቀም ጀምረናል መንገዱ እየተሰራ መሆኑን አይተን ተደስተናል አሁን እኔ ለማንሳቱ ከመሬቴ ባልዛፌ ማለቁ ቡናዬ ማለቁን ምንም የሚሰማኝ ነገር የለም ለምሳሌ መንገዱ መግባቱ እኔ ደስተኛ ነኝ እኔ ተነስሽ ቢሆንም ሌላ ሰው ተጠቃሚ እንዲሆን የግድ ይህ አስፋልት ተመግባቱ 100 ሰው ቢጎዳ ሲሰ በጠቀም አለበት ይለገለጹ በጣም ደስታ ነው ሰፈ በተለይ ለባለስራ የምናወጣው ነገር ሁሉ አሁን እየቀነሰልን ነው በአሁን ሰዓት ያለው ከዚህ በፊት አንድ ቢያጁ ስንመጣ ለባለስራ የምናወጣው የነበረው ወጪ ከ10% ቀንሷል ምን 90% አሁን ባለስራ አንሰብርም ጎማው ያው በሂደቱ በሰዓቱ ነው የምንቀይረው ያለው ነገር ግን አሁን አሪፍ ነው አሁን ነገር ቢያስ የባለስራም የመንገዱን ሁኔታ አሁን አሪፍ ነው ያልፍ ቢያንስ ከበፊቱ ነገር አሁን ይሻላል ብዬ ነው የማስበው ካለቀ በኋላ እንደው በጣም የመኪናም የምንም ነገር አሪፍ ነው ብዬ ነው የማስበው ያየነው ያለነው ለውጥ እጅግ በጣም ደስ የሚል ለውጥ ነው እኔ ያየሁት ከዚህ በፊት ያው በተለያየ ጊዜ የተለያየ የመንገዱ ችግር በጣም አሳሳቢ ነገር ነበር እና ከዚህ በዚህ በየመሃሉ እየተሰራ ያለው ነገር በጣም ደስ ይላል ሌላው ደግሞ ከዚህ ወደ ላይም ተያይዞ እስከ ጉንችሬ ድረስ ባለው ነገር ቢሰራ ከጉንችሬ በላይም እስከ አይሳኮ 128 ኪሎ ማነው 28 ኪሎ ሜትር አለ
እሱም አብሮ ወደ ላይ ቢሰራ በጣም አሪፍ ነው እንጂ እስካሁን ያለው ነገር በጣም ነው ደስ የሚለው። መንገዱ ጥሩ ከሆነ የምንፈልጋቸውን የቱሪዝም መዳረሻዎች እንደፈለግነው በፈለግነው ሰዓት ማዳረስ እንችላለን። የመንገዱ ግንባታ ለህዝብ ጥያቄ ምላሽ የተሰጠበትና ለከተማው መነቃቃት የፈጠረ እንደሆነም ተገልጿል። ይሄ ልማት ያው በተደጋጋሚ ሲጠየቅ የነበረ ልማት ነው። በጣም ትልቅ ማህበረሰቡ በተደጋጋሚ ሲጠይቀው የነበረ ልማት ነውና መንግስት የህዝቡን ጥያቄ የመነሻ አድርጎ ምላሽ ሰጥቷል። ከተማችን አካባቢ የተሻለ መነቃቃትን በቀጣይ ደግሞ ሌሎች የኢንቨስትመንት አማራጮችንም የከተማችንንም ልማት ያፋጥናል የሚል ተስፋ ነው ያለንና ተስፋ ብቻ አይደለም ከይሄ አስፋልት ከተጀመረ በኋላ አንዳንድ ኢንቨስትመንት እንቅስቃሴ አካባቢ የተሻለ ነገር ፕሮጀክት ቀርጾ አምጥተው እኛም አድቀን ወደ ዞን ወደ ክልል ደርሶ እየመጣና መሬት ጭምር እያስረከብን ያለንበት አግባብ አለ። ጅምሩ ጥሩ ነው። ኢንቨስትመንቱንም ያነቃቃል፣ አጠቃላይ ከተማችንንም እድገት ያፋጥናል የሚል ነገር ነው ያለንና ያው ህዝቡ በተስፋ በጉጉት የሚጠብቀው ልማት ነው። በመንገዱ ግንባታ የተያዘውን እቅድ ለማሳካት የኢትዮጵያ መንገዶች አስተዳደር ትኩረት ሰጥቶ እየሰራ ነው። ኢራ እንግዲህ ያው ኢራ ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ ከፍተኛ ክትትልም ለማድረግ ከ2 ዓመት በፊት እንግዲህ እንደምታውቁት ፕሮጀክት ማኔጅመንት ኦፊሶችን አቋቁሞ ፕሮጀክቶችን የበለጠ በቅርበት ተከታትሎ በተያዘላቸው ጊዜና በተያዘለት በጀት ለማስፈጸም በከፍተኛ ሁኔታ እየሰራ ነው ያለው። ፕሮጀክቶችን ቀርቦ ሳይት ላይ ሆኖ እየሰራ ነው ያለው ኢራና። ከዛ ጋር በተያያዘ እንግዲህ ኢራ የተሻለው ኢፈርት እያደረገ ነው። እዚህ ፕሮጀክት ላይ ኦልሞስት 80% የሚባል ደረጃ የወሰን ማስከበር ችግሮችን ለመፍታት ተችሏል ለኢራ። ነገር ግን ለኮንትራክተር የነበሩ ክፍተቶች ነበሩ። እነሱ ክፍተቶች ከድንጋይ ወፍጮ ጋር የተገናኘና አንዳንድ ከዚህ ከግብአት ጋር ከሲሚንቶ ከነዳጅ ማቅረብ ጋር ተያይዞ የነበሩ ክፍተቶች አሉ። እሱን ኮሚኒኬት በማድረግ አሁን ላይ እነዛ ችግሮች ለመፍታት ችለናል። ኦልሬዲ የታዘዘው ክረሸር 3ኛው ክረሸር የሚገባ ከሆነና ይህ ተጨማሪ የማታ ሽፍት መስራት የሚችል ከሆነ ኮንትራክተሩ ፕሮግረሱን የበለጠ ማፍጠንና ወደ መስመር ማስገባት ይችላል።